በመከላከያው ላይ ተራራ ላይ ወጥተው መከላከያውን እያዩ እየሳቁን አሉ ተራራ ላይ ወጥተው ለምን ምንም እንደማያመጣ የተማመኑበት ነገር አላቸው እነሱ ገብተዋልማ ስለዚህ የተማመኑበት ነገር ስላላቸው ጉባላፍቶን በቁጥጥር አድርገው ዛሬ ሀብሩ ወረዳ ኩልባይኔ ሀሮየ ጎበንቲ እኩሎ ሱብቻ ተውለደሬ አስብ ጊራና ሀብሩ ሰቀላ ቀምቀማታ የሚባል ሀገር በሙሉ ተቆጣጥሮ ተቀምጠዋል እየሳቁ መከላከያውን ከበላው ላይ የቆጠርኩልህ አገር በሙሉ በህወሓት እጅ ያለ ነው ህወሓት እስከ አሁን ድረስ አንድ ሽማግሌና አንድ አዛውንት አለኩ የኔ እናት የደረየ የኔ እናት 9 ቀን ብስኩት ያበሏት 9 ቀን ወንድሜ እሷን ውሃ ለማቅመስ ውሃ ፍለጋ ሄዶ መካከል ላይ ገብተውበት አይ እንዲያትሄድ ጦሩ መሃል ላይ ገብቷል ህወሓትና ተመለስ ብለው ሲመልሱት እናቴን ትቼ እንዴት ሆናለሁ አይ ህወሓትና ተምንም ማያረጋትም ግን አንተን አንድ ነገር ሊያረጉ ይችላሉና ተመለስ ብሎ ሲመልሱት የኔን እናት 9 ቀን እየተሸከሙ 9 ቀን ብስኩት ያበሉ አይዞት የት ነው መሄድ የሚፈልጉት ጃራ መከላከያው ያለበት ቦታ ማዘር መከላከያ ያለበት ቦታ ቆኛ እንቆጣጠረዋለን ነገ እንይዘዋለን አረ እንደው ምንም በጣም በብዛት ነው ያለው ስላቸዋል አሮጊት ነሽ አይ አሁን ነገ እናስወጣቸዋለን ስለዚህ ወዴት ነው የሚሄዱት መስመር ላይ እንጣሎት በመኪና መሄድ ይፈልጉ ከሆነ ከዛ በኋላ ጃራ የሚባል ቦታ አድርሱኝ የተወሰነ በር ላይ ያደርሱና ቁጥር ታውቃሉ ወይ አዎ የልጅ ቁጥር አለ አንቱ ያ ቁጥር ተቀብለው እናተን እንደዚህ አይነት ቦታ አስቀምጠንልሃልና መጥተው ሰር ብለው እናቱን መጥቶ ሲወስድ አንድ ነገር ሳያረጉት እናቴን ወስዶ ዛሬ እናቴን ከጭፍ ወደ ጭፍራ ይዞ ለመሄድ ቢወጣ ሰራዊቶቹ ይዛህ አታልፍም እችን አሮጊት ይዛህ አታልፍም ወዴት ነው ይዘህ የምትሸሸው ብለው በስንት መከራ አፋሮች ረዲተውት ዛሬ ኮምበርሻ ይዞ ገብቷል እናቴን ትላንትና ነው ይዞ ገባ ዛሬ 2 ቀኑ አባቴንና እናቴን ማለት አዛውን እና ለጥቢ ይሄን የሚያደርግ አካል ነው ህወሓት ማለት አልገፋንም ገባ አይደለም ክብራት እንግዲህ እንደምሰሙት ከቤተሰቦቹ ነው እንግዲህ እናቱን እንግዲህ ከባለቤቱ ሰምታችኋል ምን እየተደረገ እንዳለ ይሄንን ህዝብ ይሄ ጦርነት ፐርፐዝሊ አማራውን ለማስጠረስ ያልገባው ደግሞ አማራው ከትግራይ ህዝብ ጋር ጠበኛ እንደሆነ ለማድረግ የሚካሄደው ነገር እንዲቆም ፈልጋለሁ የአማራ ህዝብና የትግራይ ህዝብ በማህተብም በሃይማኖትም የዳበሩ ህዝቦች ናቸው ስለዚህ በእውነቱን የቲዲኤፍ እንደዛ አይነት ነገሮችን የሚያደርግ ከሆነ 4 ኪሎ አለም የአብይ አናት ላይ 4 ኪሎ እንደማፈልጉ ነገራቸው አብይን ራሱ የወሎ ህዝብ ከኔ ጋር ያለው ይሄ ወንድሞች እየደወሉ ያለውን ሀቅ እውነታን ነው የምነግራችሁ አብይን እናስረክባቸዋለን ህዝባችንን ብቻ የሚስኪን የወሎን ህዝብ አያገባኝም ስለፎከረው ስላቅራራው ምን ስላለው እኔ ወለየ ነኝ ለወሎ ህዝብ የመጮህ መብትም አለኝ ስለዚህ በዚህ አጋጣሚ እንደዚህ ለምታደርጉት መልካም ነገር አድናቆቴ ከፍ ያለ ነው ቀጥል አባቴ አውራ እና ደረየ አሁን እየተያዘ ያለው ነገር ትግራይና አማራ ያለ ፍላጎቱ ጦርነት ገብቶ ዛሬ እየሳቁ አሁን የቆጠርኩልህን ሀገር በሙሉ እሱ በድሮን ያቃጠለ ጁንታ መጣው ይላል እሱ የሚፈልገውን አካባቢ እየመታ ጁንታ አቃጠለው ይላል ጁንታዎች ግን የሚፈልጉት መሳሪያ አንግቦ ወደነሱ ለመዋጋት የሚሄድ አካልን ያንንም ከበቂ በላይ እስከ በቂ እስከሚሆን ድረስ እጅን በመስጠት ነፍስን አዲን ብለው የወደቀ የተመታ እኛ አገር ጉባላፍቶውን ሀብሮ ወረዳ ከተመታ ሰውየው እዛንስተው መቀሌ ወስደው ያሳክማሉ የኛ አገር እየተመቱ በየድንጋው ስር እየቀሩ ነው መዲያን ሐኪም ቤት ገብተው መዲያን ሲችሉ ሐኪም ቤት የሚወስዳቸውና በአካባቢው ሐኪም ቤት በመጥፋቱ ቁጥጥር በመሆኑ እየሞቱ ነው ያሉት መሞት ባልነበረባቸው ወቅት ሙተው አገራቸው ላይ ሳይቀበሩ ጅብ እየበላቸው ነው ያለው ጥይት ውስጣቸው ላይ ገብቶ ለማስወጣት ሐኪም ቤት የሚወስዳቸው አካል ጠፍቶ የሚከታተል አካል ጠፍቶ የነሱ ግን ከኋላቸው እየተከተሉ ትንሽ እንኳን ቁስል ብትሆን ተወስዶ ራያ ቆቦ ምናምን መቀሌ ተወስዶ ታክሞ ይመጣል ያሰውዬ ስለዚህ አሮጊቱን ህፃኑን አዛውንቱን የያዙትን ብስኩት እየሰጡ እየተባበሩት ነው ያሉት ይሄን ሐሺሽ እኮ እንይዘዋለን አትቸኩሉ ምንም ችግር የለውም ይሄ እሱን በቁጥጥር እኛ ያመረጨነው ውሃ እኛንን የምናጠፋው አብሽሩ እያሉ ይሉናል ትክክል ናቸው ይሄ ሰውዬ ሃይማኖቱን